አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እናንተስ ደህና ናችሁ? ሁላችሁም ሰላማችሁ ዝዝት ይበልኝ። ዛሬ መተናል ብሏል እንግዲህ ማለት ነው እና ያው አብርሽና ሩታ አብርሽ እያለ ነው እላችኋለሁ። እንግዲህ አባት የኖር ብያለሁኝ ሁሌ እና እንግዲህ እርቅ ወርዷል። ነገር ግን በቃ ሩታ እኔ ካናዲያ አለች። በቃ እኔ ካናዲያ ነው መዲው አለች። ብር እፈልጋለሁ አለች። ጉዲ እናንተ የእኛንም ካናዳ የሚወስድ እናታገኙም። እስኪ ካናዳ የሚሄድ ፈልጉልኝ ለእኔም እናቴዋ። እኔንም እንዲያው ሰርብራይዝ የሚያደርገኝ ሰው አለ? እስኪ አንዱ እናንተ እንኳን ሰርብራይዝ አድርጉኝ። መቼም እናንተ በእኔ አጨክኑ እና ስደት ምን እንደሚገኝ ባናቅም ማለት ነው። እና እንዴት ዘርጋ በቃ እንታረቃለን አለች። ደግሞ እኮ ያሳዘነች ማን ነው? ቅርብስብስብስ አንገቷ ሁላ እንዲያው ስትል አንጀት የተማታብኝ። አብርሽ ደግሞ እኔ እኮ እንዴት ታዲያ አልፈለገም ታዲያ ውሻ ጮኸ ይባላል እና ማለት ነው። እና በጣም ነው ደስ ያለኝ። እንግዲህ በዚሁ እርቃችሁን ፍጠሩ። ካናዲያው እንግዲህ አንቺ ጋ ነው፣ እዙ አብርሽ ነው ካናዲያ። ሽሽ ሩትዬ ካናዲያሽ አብሽዬዋ አብርሽዋየ ብርህንዬዋ የኔ እንትንዋ የኔ ሸጋ ወለላ የኔ እንትን በይና ቆጭ በይ። ያንቺ ካናዲያ አብርሽ ነው። እሺ ሰምተሻል? እና እናዴዋ አዲው የዘነዘነ ፈታ ያሽ ቁጭ በይ ተሻለሁ። ጋሽዬ በረካሁን አንተ ኖር እንደ ሁላ አባቴ ኖር እናቴ። ያሁላ ጋጋታ ያሁላ እምቡርሽር ቁጥ እዚሁ ድረስ ደረሰ። ደግ ነው። ትልቅ ሰው ሲገባበት እኮ ሁሉም ነገር ያምራል። ልጅ አበካ አውራት አይበቃ የሚባል ነበር አይደለ? ስለዚህ በጣም ደስ ብሎኛል። ብዙ ቀጥሉበት። ከዛ ደግሞ የሰርጋችሁን በሰርጋችሁ እንይ። ከዛ ደግሞ ልጃችሁን አቅርቡልን ውለዱና እኛ መቼም የመዲም ቅመም ተስራ ሲጨርስ አብርሽ ሩታ ማለት ተወዳለች እና እንደዛ እንልላችኋለን። ሩትዬው የአንቺ ካናዲ አብርሽ ነው። ጋሽዬ እንደው ናፍቀሽ ነበር። አንቺም ተይ ሩትዬ አንወሻሽ። በጣም ነበር የናፈቅሽው አብርሽን። እንኳንም ታረቃችሁ እንላለን። መብሩክ ብለናል። በጣም ደስ ብሎናል።